ሰላም ሰላም ጤና ይስጥልኝ ውድና የተከበራችሁ ውድ የዲቦራ ተመልካቾቼ እህት ወንድሞቼ እንዴት ናችሁ? ደህና ናችሁ ወይ? እግዚአብሔር ይመስገን እኔ ጋር ሁሉ ሰላም ሁሉ መልካም ነው። ሁሉ ነገር ሰላምና መልካም ያደረገን በያለንበት ቦታ ሰላምና ጸጋ ያበዛልን ልዑል አምላክ እግዚአብሔር ክብሩን ይውሰድ። እንዴት ናችሁ ጋይስ ቤተሰቦቼ? ሁሉ ሰላም፣ ሁሉ ደህና፣ ሁሉ ሸጋ። እግዚአብሔር የተመሰገነ ይሁን። እኔ እህታችሁ አለሁላችሁ። ጌታ የተመሰገነ ይሁን። እንዴት ናችሁ? ከእናንተ ጋር ትንሽ ሰዓት እንድናወራ እንድንመካከር ወደ እናንተ መጥቻለሁ። ሲቀጥል ደግሞ ሀሳብ እንድታስቀምጡልኝ ፈልጋለሁ። ምክር ፈልጋለሁ። የእናንተ ምክር ፈልጋለሁ። የእናንተ ድጋፍ ፈልጋለሁ። እያበረታታችሁ ላይክ እያደረጋችሁኝ በርችልኝ ዲቦ እያላችሁኝ ያላችሁ ልዑል አምላክ እግዚአብሔር ይባርካችሁ። ተባረኩልኝ ልፈልጋለሁ። ዘመናችሁ ይባረክ። ላይክ የሚያደርገው እጁ ይባረክ። የተመኛችሁ አግኙ። ሴትዮዋ ጠርቶኝ መስሎኝ ነው። እና የተመኛችሁ አግኙ። የልባችሁ ምሻት እግዚአብሔር ይስጣችሁ። ፍላጎታችሁን ያሙላላችሁ። በጣም ነው ማመሰግናቸው። ውድድ ነው ማድረግላቸው። ተባረኩልኝ። ብዙ ቦታ አልሄድም። በጣም ነው ጌታን የከፈኝ። አንዳንድ ጊዜ ታውቃላችሁ ውሸት ሳቅና ውሸት ደስታ አንድ ሆኖባችሁ ያውቃል? አንደኛ ውሸት ሳቅና ውሸት ደስታ፣ ውሸት ደግሞ ፊት ላይ ያለው ብርሃን ወይም ፈገግታ ለሰው ልጅ አላሳይም ብላችሁ የምታሳዩት የውሸት ፈገግታ እና ውስጣችሁ ላይ ያለው ብዙ ነገሮች አሉ። ብዙ ልትገልጹ የማትችሉ ነገር አለ። ግን ያንን ማውራት መናገር መወያየት አውርታችሁ እንኳን ለመቀነስ ስትሉ የምታወሩ የምትወያዩ ልትመካከሩ ከእግዚአብሔር ቤታች አል የምትሉ ሰው ስታጡ ቤተሰብ የለም ወይ? እህት ወንድም የሉም ወይ? እናት አባት የሉም ወይ? ዘመድ አዝማድ የለም ወይ እንዳትሉኝ፣ አሉኝ፣ ሁሉም አሉኝ፣ እግዚአብሔር ይመስገን። ግን ያለሁበትን አድራሻና ያለሁበትን ሲቹዌሽን ሲያየው በጣም ነው የከበደኝ አሁን ማለት ነው። እና አንዳንድ ጊዜ ጠንካራ ትመስላላችሁ። የሆነ ደካማ ጎን አለ። ለሰው አላሳይም ብላችሁ ጥንካሬ ታወራላችሁ። ሌላ ሰው ትመክራላችሁ። መካሪ ትመስላላችሁ። ጠንካራ ጎን አለ። ነገር ግን የሆነ ደካማ ጎን አለ። የሆነ ደካማም ጎንም አለ። ስለዚህ አልቅሳችሁ ማታወጡት አውርታችሁ ውስጣችሁ ላይ ያለው ብሶት ማትቀንሱት ጌታ አጋጥማችሁ ያውቃል? አጋጥማችሁ ያውቃል? እስቲ ካጋጠመ በኮሜንት ላይ ጻፉልኝ። ብዙ አላማ ያለው ሴት ነኝ። ግን በጣም አንደኛ ምን ሆነሻል? እንደዚህ ተስፋ ቆርጬ አውርቼ አላቅም ብዙ ጊዜ ማለት ነው። እና ሚዲያ ማሳያው ፊትና ቤቴ ላይ ደግሞ ያለው ፊት ይለያል። ምን ለማለት ፈልጌ ነው ካላችሁኝ፣ አንዳንድ ነገር ሚዲያ ላይ በዚህ ሰሞን እያየው ነበረ። ቅርብ ቀን በኢትዮጵያ ላይ ታንቃ የሞተች ልጅ የእሷ ቪዲዮ አይቼ ወደ ኋላ ተመልሼ ደግሞ ያሳለፈችው ሚራፎቹን ሲያየውና እንዲሁ ደግሞ አሁን ለሚዲያ እሷ የምታሳየው ማንነትና ቤት ላይ ውስጧ ላይ ያለው ማንነት ሰማይ ከምድር እንደምትርቅ ሩቅ ነው። አያችሁ አይደለም? የውሸት ሳቅ ያልኩት እሱ ነው። የውሸት ፈገግታ፣ የውሸት ማስመሰል ህይወት፣ ማንም እንዳያውቅ ብላችሁ ማስመሰል፣ ማንም እንዳይሰማ ብላችሁ ማስመሰል፣ በቃ ለማንም አላወራም አላሳይም ብላችሁ ማስመሰል፣ ሁል ጊዜ ማስመሰል ህይወት። ታውቃላችሁ? አጋጥሞቹ ያውቃል? እኔ በዛ ህይወት ላይ ስላለው ነው፣ በዛ ሁኔታ ላይ ስላለው ነው። እና ምንድነው የከፋሽ ዲቦ ካላችሁኝ፣ ጌታ
በጣም ነው የከፈኝ። በጣም እግዚአብሔር ይመስገን ስራ እየሰራው ነኝ፣ እያገኘው ነኝ። ግን ብር ስላገኘን ብር ስላለ ደስታ ሊሰጠው አይችልም። ደስታ የሚሰጠው እግዚአብሔር ነው እና አንዳንድ ጊዜ ማውራት ስትችሉ ሳታወራ ስትቅሩ ወደ ውስጥ ስትውጡ ይጎዳችኋል። በኢምባም አውጥታችሁ አለበለዛ ዝም ብላችሁ የራሳቸውን ውስጣችሁን እያዳመጣችሁ እያለቀሳችሁ ውስጣችሁ ላይ በደንብ አርጋችሁ እያለቀሳችሁ ስታወጡ ትንሽ ይቀንሳችኋል። ወደ ታች ደግሞ ስትተነፍሱ ወደ ታች ወጥ ስታደርጉ በጣም ነው የሚጎዳችሁ። በጣም ውስጤ ላይ ያለው ስሜቴ ላስረዳችሁ አልችልም። ጌታ ላይ ብገብቼ ነበር እና በዛን ሰዓት ላይ ትንሽ የተሰማኝን ትንሽ እንባ አውጥቼ ተረጋጋው ማለት ነው። ለምን አለቀሽ እንዳትሉኝ እና ብቻ ሁል ጊዜ ደስተኛ አትሆኑም። ሁል ጊዜ ደግሞ ሁል ጊዜ ሙሉ አይደለም፣ ሁል ጊዜ ደግሞ ጎዶሎ አይደለም። ይቺ ዓለም በፈረቃ ናት። ስለዚህ ይሄ ዩቲዩብን ሲጀመር እግዚአብሔር ወደ ሀገሬ ከመለሰኝ ስመለስ እዛ ሁኜ ለመስራት ነው። እስከዛ ነው እዚህ ጋር ዩቲዩብን የጀመርኩን። እግዚአብሔር ከፈቀደ እግዚአብሔር ፍቃድ ካለ ለተቸገሩትን ለመረዳት ካለውን ለማካፈል ነው። ግን ምን ማሳየት አለብን? የውሸት ሳይሆን የእውነት ማንነትን ማሳየት ነው የምፈልገው። የእውነት ህይወት የእውነት ማሳየት ነው የምፈልገው። ጠንክሬ ሌላ ሰው እንዲጠነክር ጠንካራ ሆኜ መገኘት ነው የምፈልገው እና ተስፋ የሚያስቆርጡ ነገሮቹ የለም አልልም፣ አለ። ግን ቢኖሩም በርትታችሁ መገኘት አለባችሁ። ገባችሁ? ቢኖሩም በህይወታችሁ ላይ በዚህ ሰሞን በሚዲያ ላይ ራሷን ያጠፋች ልጅ ሳያው ውጫዊ ማንነት ሁል ጊዜ በደስታ የተሞላ ነው። እኛ የምናየው ማንነት ሁል ጊዜ በደስታ እየታጀበ ነው። በዝማሬ በአምልኮ እየታጀበ ነው። ዙሪያ ሁሉ የሆነ ደስተኛ ሆና ቤቷ ስትገባ ሁሉ ነገር ሙሉ ሰው ነው። ሴት ናት የምትመስለው። በትዳሯ ደስተኛ፣ በህይወቷ ደስተኛ፣ በአኗኗር ደስተኛ፣ በአዋዋሏ ደስተኛ ነው የምትመስለው። ግን አይደለችም። ደስተኛ ብትሆን የሆነ ቁስል ባይኖር የሆነ ብሶት ባይኖር ራሷ ላይ አትወስንም። ለመኖር የምትጥር ጀግና ብርቱ፣ ጫማ ጠርጋ ህይወቷ ለማኖር የምትጥር ብርቱ ሰራተኛ፣ ታታሪ ጀግና፣ እንቁ የሆነች ሴት ዛሬ ህይወቷን ራሷ በራሷ ተንቃ ስትሞት ምን ብላችሁ ነው ማውራት የምትችሉት? የሆነ ቁስል አለ፣ የሆነ የደማችሁ ደም አለ፣ የሆነ የቆሰለችው የተወጋችሁ ቁስል አለ። ስለዚህ አበረታቱኝ ፕሊስ። ጌታን ይሄንን ቪዲዮ የምታዩ እህትና ወንድሞቼ አበረታቱኝ። ዲቦ አይዞሽ እግዚአብሔር ካንቺ ጋር ነው ብሉ እና ሴትዮዋ ቤት በጣም ነው የከበደ። ሴትዮዋ መጀመሪያ ጥሩ አሪፍ ነበረች፣ ግን አሁን በጣም ጸባዩ ተቀየረብኝ። እኛ ሶስት ነን ቤት ለን ያለ ነው፣ ግን የሚበላው ነገር አትወድም፣ የምንጠጣው ነገር አትወድም። በቃ ለማብላት ምግብ እንደዚህ ስናቀርብ አየችና በቃ ግልብጥ ነው የምትለው። ታላቁ ልጁ ደግሞ እንደ እስስት ተገልብጦ ምግቡ መቶ እየቀረጸ ይሄ ሁሉ ሊበሉ ነው እንደዚህ ነው ምናምን ይላል። ግን ይሄ ሲያስብ በቃ በኢየሱስ ምን ብዬ ማውራት እንዳለብኝ አላቅም ጌታ። ስለዚህ ራሳቸው ላይ አትወስኑ። የትኛው ቻሌንጆቹ ቢኖርም ራሳቸው ላይ አትወስኑ። ጠንክሩ። ሞር መበረታታት አለባቸው። ሞር ያ የደከማችሁበት ቦታ ለእናንተ ማብቂያ አይደለም። ነገ ሌላ ሚራፍ አለ። ነገ የደስታ ሚራፎቹ አለ። ለቅሶም እንዳለ ደስታም አለ። ውድቀት እንዳለ መነሳትም አለ። ስለዚህ በርቱ፣ ጠንክሩ። የወደቀ ሰው በወደቀበት ቦታ አይቀርም። መጽሐፍ ቅዱስ እንደዚህ ይላል፣ ጻድቃን 7 ጊዜ ይወድቃል 7 ጊዜ ይነሳል ይላል። ስለዚህ ትበረቱ፣ ትጠነክሩ፣ እግዚአብሔርን ጸልዩ። በራሳችሁ ላይ አትወስኑ። እኔ ጌታም በዚህ ሰሞን በራሴ ላይ እስኪወስን ድረስ